ዶክተር በርሄ ሀብተ ጊዮርጊስ በቅድሚያ በኦሮሚያ አካባቢ በተለይም በባሌ አመጽ ወቅት የነበረውን የህዝቡን የአመጽ እንቅስቃሴ ለማፈን የወቅቱ መንግስት ማለት የኃይለ ሥላሴ መንግስት ሲወስድ የነበራቸውን አንዳንድ ድርጊቶች ወይ ተግባራትን እርምጃዎችን በተመለከተ በወቅቱ እርስዎ በዚህ አካባቢ እንደነበሩ በውትድርናው ዘርፍ ሲያገለግሉ እንደነበረና ሁኔታውን በቅርበት እንደሚያውቁት በዚህም የዓይን እማኝነት ቃሉን ሊሰጡን ዝግጁ በመሆኑ በቅድሚያ እናመሰግናለን። እግዚአብሔር ይስጥልኝ። እኔም ለረጅም ጊዜ በጭንቅላቴ ውስጥ የነበረውን ታሪክ እንደዚሁ ከህዝብ ጋር ለመካፈል እድል በማግኘቴ በጣም ደስ ይለኛል። መልካም። አሁን እንግዲህ እንደሚታወቀው የኦሮሞ ህዝብ ከአንድ ክፍለ ዘመን በፊት በምኒልክ ወረራ ሉዓላዊነቱ ተደፍሮ እስከ ዛሬ ድረስ በጭቆና አገዛዝ ስር ነው የሚገኘው፣ የታወቀ ነገር ነው እና ይሄ ህዝብ ከዚያ ጊዜ ጀምሮ በተለያዩ ጊዜያት ከገዢዎች አፈና ለመላቀቅ የተለያዩ የአመጽ እንቅስቃሴዎችን ሲያደርግ ቆይቷል። እንደ አብነት ለመጥቀስ በ1928 ከ28 ጀምሮ እስከ 31 የራያ ኦሮሞዎች ንቅናቄ ነበረ። እንደገና በ1941 እንዲሁም የራያ ኦሮሞዎች ንቅናቄ በስፋት ሲስተዋል ቆይቷል። ከዚያም በኋላ በ1950ዎቹ ደግሞ በዳዌ ማለት ወሎ ውስጥ እንደዚሁም የኦሮሞ ህዝብ ንቅናቄ ሲካሄድ ነበር። ከዚያም በኋላ ከ1963 ጀምሮ ቢያንስ ለ8 ዓመታት በባሌ አካባቢ የኦሮሞ ህዝብ የገዢዎችን የጭቆና ቀንበር ከላዩ ላይ አሽቀንጥሮ ለመጣል ከፍተኛ መስዋዕትነት ከፍሎ ሲታገል ቆይቷል እና እስከ ዛሬም ድረስ ትግሉ ቀጥሏል። እርስዎ በተለይ በባሌ የኦሮሞ ህዝብ አመጽ ወቅት እንደ አጋጣሚ በውትድርናው ዘርፍ የሚያገለግሉ የአገሪቷ ዜጋ ስለነበሩ በአካባቢው ነበሩና እስቲ ስለ ህዝቡ የአመጽ እንቅስቃሴና በወቅቱ የኃይለ ሥላሴ መንግስት ህዝቡን እንዴት በጅምላ ሲፈጅ እንደነበረ የሚያውቁት ነገር ካለ የዓይን እማኝነቱን ቢያረጋግጡልን። እሺ፣ በመጀመሪያ እኔ ወደዛ አካባቢ ሄድኩት። እኔ የነበርኩበት ክፍል የክብር ዘበኛ ሻለቃ ነበር፣ 16ኛ ሻለቃ የሚባል እና እንደሚታወቀው የክብር ዘበኛ አብዛኛውን ጊዜ በአዲስ አበባ አካባቢ የንጉሱን ቤተሰብና የንጉሱን ህልውና የሚጠብቅ ነበር። ግን በተለያየ ምክንያት በኦጋዴን ቀደም ብሎ በኦጋዴን አንድ 3 የሚያክል ሻለቃ ተልኮ እዛ ይሰራ ነበር። የኛ ሻለቃ እኔ ነበርኩበት ሻለቃ ደግሞ የባሌ እንቅስቃሴ ሲፈነዳ በጣም ኃይለኛ ስለነበረ ተጨማሪ ኃይል ስላስፈለገ በተደራቢነት ወይ በአጋዥነት እዛ ለነበረው ክፍል 4ኛ ክፍለ ጦር ነበር ያንን ዞን የሚቆጣጠረው። እነሱን ለማገዝ ነበር ወደዛ የተላክነው እና በመጀመሪያ ወደ ንጌሌ ቦረና እዛ ብርጌድ ጠቅላይ ሰፈር አካባቢ ነበር የቆየነው እና ከንጌሌ አንስተው እስከ ሶማሌ ጠረፍ ድረስ ከማንዴራ መልካመሪ መልካሰዲ የሚባሉ ቦታዎች በሙሉ በተለይ ከሰሜን ኬንያ ሶማሌዎች ጋር የነበረው ጦርነት በኢትዮጵያ በኩል ደግሞ እኛም አፋኝ እንትን ሆነን ማለት መንገዱን ብሎክ እናደርግ ሆነን ጠረፉን እንድንጠብቅ በየጊዜው እዛ አካባቢ እንንቀሳቀስ ነበር። የባሌ እንቅስቃሴ በጣም ኃይለኛ በሆነበት ጊዜ ሌሎች ጦሮችን ተሰማርተው ነበር። የአየር ወለድ ጦር ለምሳሌ ቢድሬ የሚባል አካባቢ ሰፍሮ የእንቅስቃሴው መንገድ የነገሌና የክብረ መንግስት መንገድ እንዳይሻገር ለማቆም ነበር ስትራቴጂ እና በጠቅላላው እኛ ከአየር ወለድ እና ከሌሎች 4ኛ ክፍለ ጦር ሻለቆች ጋር ሆነን
ሰፋ ያለ የውጊያ ዘመቻ አካሄድ ነው። በዚህም ጊዜ በኢትዮጵያ በኩል ወይም በመንግስት በኩል የነበረው ግንዛቤ አንድ የእንቅስቃሴው መነሻ የአስተዳደር ጉድለት የሚል ነበር። እኔ ያነበብኩት የመረጃ ሪፖርት እንደዛ የሚል ነው እና የቃል በቃል መጥቀስ ያህል የአስተዳደሩ ጉድለትማ መተቸትማ ያስፈልገው፣ ምክንያቱም በውጤቱ ይታያል የሚል ነው። ስለዚህ የባሌ ህዝብ በዛን ጊዜ ኦሮሞ ህዝብ የአስተዳደሩ ብሶት ስለነበረበት እና በሙስና የተጨማለቀ አስተዳደር ስለነበረ በእሱ ላይ ነው የተነሳው የሚሉት ነበር አስተያየቱ። ቆየት ብለን ስናየው ግን በተለይ ከፖሊስ አዛዦች እና እዛ አካባቢ የነበረው ሪፖርት ስናገኝ ሌላ መልክ ደግሞ ተሰጠን። ይህም ሶማሌ ነው የምታንቀሳቅሰው ይህንን እንቅስቃሴ ከኋላ ሆና መሳሪያ ነው የምትሰጠው፣ ጦርነቱን የምታፋፍመው ሶማሌ ነች። የሶማሌ ወታደሮቹም እዚህ ይታያሉ፣ ኤልከራ አካባቢ ደርሷል፣ ገሚር እንትን አካባቢ አሉ ያሉ ብዙ ነገር ነበር ስለሚነግሩን እና ሁኔታው በጣም በተጋነንና በተለያየ መልክ ነበር የሚታየው። በእኛ በኩል ግን ገብተን ውጊያ ውስጥ ስንገባ ያየነው በጣም ጠንካራ ውጊያ ነበር ነው። ብዙ ሰው ሊሞትብን ነበር። በህዝቡና በመንግስት ኃይሎች መካከል ማለት ነው። አዎ፣ በህዝቡና በመንግስት ኃይሎች መካከል ጦሩ መታወቅ ያለበት ይሄ መለዮ ለባሽ ጦሩ ብቻ አልነበረም የሚዋጋው። ምናልባት አንድ 10ኛ መደበኛ ጦር ቢሆን 9 ከ10 ደግሞ ያው ነጭ ለባሽ ነው እና ፈጥኖ ደራሽ ደግሞ ፖሊስ ከጎጃም እና ከልዩ ልዩ ቦታዎች መጥተው እዛ ተሰማርተው ነበር። በጣም ሰፊ የሆነ ውጊያ ነበር የሚካሄደው። የባሌ አካባቢ ጫካ እንደመሆኑ መጠን በቀላሉ መንቀሳቀስ አይቻልም። ተዋጊዎቹ በቦታው ላይ ሆነው በየዛፉ ላይ ሆነው አቴና ሌሊቱ እያሉ ነበር ስጮህብኝ እና በጣም ከባድ ሁኔታ ነበር። ግን ያንን መረዳት እንደቻልነው ዘመናዊ የሆነ የጎሪላ ውጊያ እናንትን አልነበራቸውም። እንደዛው የዛ አይነት ታክቲክና ችሎታ ቢኖራቸው ኖሮ አንዳችን ከዛ አካባቢ መውጣት አንችልም ነበር። ምክንያቱም የህዝብ እንፋሎት የህዝብ እንቅስቃሴ ነበር እንጂ በኃይል የተደራጀ ዘመናዊ ጎሪላ ዋርፌር ኋላ እንደታየው ለምሳሌ ኢፒኤልኤፍ፣ ኦኤልኤፍ፣ ቲፒኤልኤፍ እንዳሳዩት እንደዛ አይነት በጣም ጠንካራ የሆነ ኦርጋናይዝ የሆነ እንትን የጎሪላ ፎርስ አልነበረም። የህዝብ እንቅስቃሴ ነው በብዛት። መሳሪያውም በጣም ደከም ያለ ነው። የጣሊያን የድሮ አልቤን አጭር አልቤን ደሞርካ የሚባል ነበር እንትን ያለው እና በዘመኑ አባባል ቶኮሊ ኢያ ቶኮገዲ ኢያ ደሞርካ በዲቢያ የተባለ ይነገር ነበር እና በድንቡርካ ኃይል የኢትዮጵያ ሰራዊት በዛን ጊዜ በመጠኑ ኤም1 ነው የያዘው። ቢኤአር ማሽንገኑ ሁሉም አለ። አየር ኃይሉ ተሰማርቷል። በዛን ጊዜ ከበድ ያለ ውጊያ ቦምቤትን ያካሄድ ነበር። አንዳንድ ሁኔታዎችም ነበሩ። ተሳስቶ የራሱን ጦር የመታበት ጊዜ ነበር፣ ለምስክርነት ያህል ማለት ነው። እና ውጊያው ሁለገብና በሙሉ በሰፊው የተያዘ ውጊያ ነበር። ከዚህ ቀጥሎ ግን ትዝ የሚለኝ ምንድን ነው በኢትዮጵያ መንግስት ወይም ሰራዊት በኩል ይደረግ የነበረው አንዳንድ የጭካኔ ስራ ነው። አንድ 3 ሁኔታዎች አሉ መጥቀስ የምፈልገው። አንደኛ በነገሌ አካባቢ ከአይሮፕላን ማረፊያ አንድ 5-10 ኪሎ ሜትር ራቅ ብሎ የሚገኝ አንድ መንደር ነበር። ስሙን አላስታውሰውም። ዲዳሊበን ወረዳ ውስጥ ነው። የብሪጌድ አዛዡ የ4ኛ ክፍለ ጦር አካል ነው ማለት ነው። የእኛን ሻለቃ አንድ ሻምበል ጦር እንድንሰጠው ያዘናል። የሻምበል ጦር ተደራቢ ሆኖ ይሰጠዋል። በብሪጌድ አዛዥነት ስር ነበር። እዛ መንደር ሄዶ ይሰፍራል እና ኋላ እንደተረዳ ነው መንደሩ ሽፍቶች ይገቡበታል የሚሉት ስለነበረ ነው ይላሉ። እና ጦሩ እዛ ሰፈረ። ከሰፈረ በኋላ አንድ ምሽት 1-2 ጥይት ከውጭ ተተኮሰባቸው እሳት ሲያነዱ እናንትን ሲሉ። በዛ ምክንያት ለአቅመ አዳም የደረሱ ወንዶችን በሙሉ እዛ መንደር ውስጥ የነበሩትን 3-4 በየቱ ምሽቱ እየወሰዱ ይረሽኑ ነበር እና
ኦልሞስት ጨረሱት መንደሩ ነው የተባለው በኋላ እንደሰማ ነው። እና ይሄ የሚደረገው ደግሞ በብሪጌድ አዛዥነት ነበር። እኛ ምንም ነገር የምናውቀው ነገር አቤት እናንተ ምንም አናውቅም እኛ። እና ያኔ እዛ ተደራቢ ሆኖ የሄደው ሰውዬ በሱ በተሰጠው እድል እሱም ደስ ብሎት የሚፈጽም አይነት ሰው ስለነበረ ምንም ነገር ሳናውቅ ከዛ በኋላ ሌሎች ጦሩ ሲመለስ በወሬ ነው የሰማነው እንጂ ሪፖርቱን አልተሰጠንም። ከትንሽ ጊዜ በኋላ ከብቶቹም ሀራጅ ወረዱ። ሴቶቹም ህፃናቶቹም ነገሌ ከተማ ውስጥ በረሃብ እናንተን ሲለምኑ መዓት ህዝብ ፈሶ ነው እያየ ነው። እና የዛ ዘመቻ ውጤት መሆኑን አወቅን። ሌላ ሁኔታ ደግሞ ከነጌለኛ ከአንድ ዓመት በኋላ ወደ ጊኒር ተዛወርን። ጊኒር በአይሮፕላን ነው የሄድነው፣ መንገድ አያስኬድም ነበር እና ከዛ ጊኒር ጣቢያ መደበኛ ጣቢያችን አድርገን ሄድኳርተር አድርገን ከዛ አካባቢ ወደ ውጭ አሰሳ እየሄድን ነበር አካባቢውን የምናጸዳው። አንድ ቀን አንድ ምሽት አንድ ፈረሰኛ መልእክተኛ ይመጣል። ጃራ ከምትባል መንደር የወረዳ ከተማ ነች። ከጃራ ወደ ጊኒር የነበረው ካምፓችን ይመጣል። ከኔና ከአዛዡ ጋር ይገናኛል እና እዛ የነበሩ የወረዳው አስተዳዳሪ ጡረተኛ ኮሎኔል ነበሩ። ታረቀ ነበር ስማቸው ይመስለኛል አልሳሳት። እሳቸው መልእክተኛ ላኩ ለእኛ አዛዥ፣ ከተማው ተከበዋል እና ህዝቡ ሊያልቅ ነው እና ድረሱልን፣ እርዳታ ድረሱልን ብለው ነው የላኩት። እና መልእክተኛው እንግዲህ በፈረስኛ ጋር እስኪደርስ ድረስ ብዙ ሰዓት አልፈዋል እና ወዲያውኑ እኛ መኪና አንስተን ጦር ጭነን ሄድን። ከተማ አካባቢ ስንደርስ ጨልሞ ነበር፣ ማታ ነበር። መንገድ መሄድ አልቻልንም። በየቦታው ሬሳ ወድቋል እና ሁኔታውን ከአስተዳዳሪዎችን ለመረዳት እንደቻልነው ሁለት ሰዎች ከውጭ የመጡ ነበሩ ከተማ ውስጥ እና አንዱ ሱቅ ውስጥ ይገባሉ። እነዚህ ሽፍቶች ናቸው ተብሎ ይጠረጠራሉ። በዛ ጊዜ ከሶፍ ዑመር የሚባል አካባቢ የመጡ ናቸው ተብሎ ነው የተጠረጠረው እና ፖሊሶችን ላካሉ የሱቁን ባለቤት እንዲጠሩትና ወደ ጣቢያው መጥቶ እንዲያነጋግሩት እና ከሱ ጋር በተነሳው ጭቅጭቅ ተኩስ ይከፈታል፣ ፖሊሶችም ይሞታሉ። ከዛ በኋላ እዛ ሀገር የነበረው የጎጃም ፈጥኖ ደራሽ ጦር እሱም ውጊያ ውስጥ ይገባል። ቅልጥ ያለ ውጊያ ይሆናል። ቤቱ የባለሱቁ ቤት ነጋሽ የሚባል ነበር ባለሱቁ። እዚህ ላይ ዶክተር አሁን እዚህ ጋር የተነሳው በጃራ ከተማ ውስጥ የተነሳው የተቀሰቀሰው ውጊያ በተጨባጭ ሽፍቶች የተባሉት ሰዎች ገብተው በህዝቡ ላይ ወይም በፖሊስ ላይ ተኩስ ከፍተው አይደለም፣ ቤቱ ውስጥ ገብተዋል ስለተባለ ነው። በጥርጣሬ ነው። ይሄ ፖሊስ ተኩስ ከፈተ ማለት ነው። ማን እንደጀመሩ ተኩስ አናውቅም፣ ግን ሰዎቹ ባለሱቁ ነጋሽ ቤት ውስጥ ገብተዋል ስለተባለ ነጋሽ የሚያስጠሩና እንዲያነጋግሩት ይፈልጋል እና ነጋሽ ደግሞ ከፖሊሶች ጋር ለምንድነው የገበያ ጊዜ ነው ትንሽ እንትን ገበያውን ሲልኝ እመጣለሁ የሚያስቡ ነገር የለም እንደዚህ በሚል ነው። ያኔ የገበያ ቀን ነበር፣ ሐሙስ ነው ይመስለኛል የገበያ ቀን ነው እና በዚህ የተነሳ ተኩስ ይጀመራል እና እንትኖቹ ፖሊሶች እንደሚሉት ነጋሽ ተኩስ ከፈተብን ነው። ሌላው ደግሞ ወሬው ደግሞ ፖሊሶች ናቸው በኃይል ለመጠቀም ተኩስ እንትን የጀመሩት ይላሉ። ከዛ በኋላ በጠቅላላው በአገሬው ያለው ጠመንጃ የያዘው ነጭ ለባሽ የሚባለውም ፖሊሱም ፈጥኖ ደራሽም በሙሉ ይዘምታል ማለት ነው እና በአገሬው ህዝብ ላይ በተለይ እስላም ኦሮሞዎች ላይ ነው እንትን የተባለው እና ውጤቱ በማግስቱ ስናየው የነጋሽ ቤት ሱቁ ከመኝታ ቤቱ ምንም ከውስጥ ነው እና ሚስቱም ልጆቹም እዛው በቦምብ ነው እንትን ያደረጓቸው ያጋዩዋቸው። ነጋሽ ራሱ አምልጦ ወደ ተራራ ሊወጣ ሲል ከተማ አጠገብ ያለው እዛው ገደሉት። እነዛ ከውጭ መጡ የተባሉት ሁለት ሰዎችም እዛው ተገድለው ተገኙ። መንገድ ላይ ነው ተገድለው የተገኙት። በጣም የሚያሰቅቀው ግን ምንድን ነበር? በተለይ ለእኔ ኤርትራዊ እንደመሆነ መጠን መስጊዱ ጋር ስንሄድ የመስጊዱ ጠባቂ
እዛው መስጊድ ውስጥ ከነ መጽሐፍቱ ቁርአኑ ምናምን ተቀራርዶ ተጥሎ እዛ ተበታትነው እሱም እዛ ተደፍቶ ሞቷል። እና ይሄ ሰውዬ ምን መሳሪያ የለውም ምንም ከነዚህ ሁሉ ሰዎች መሳሪያ የያዘ ሰውም የለም። እና ህፃኑ የ2-3 ዓመት ህፃን ሴት ሁሉ ነው የተገደለው። ሲሸሽ የተገደለ አለ። ውጊያ ወይ የተዋጋው የተታኮሰ አይደለም እንትን ያለው እና የተወዘ ማሳከር በእኛ እንትን እና ሁኔታውን ስናየው በጣም ተጠራጠርን ነው። ቀስ ብለን ጉዳዩን ስንመረምር ሪፖርት ማድረግ እንዳለብን ለበላይ መስሪያ ቤት አወቅን። በተለይ ደግሞ የእኛ መረጃ መኮንን የነበረው መቶ አለቃ ስሜ ውዴሶ ይባላል። የኦሮሞ ተወላጅ ነው፣ ግን በኦሮሞነት ስሜት ሳይሆን በጣም እውነተኛ የሆነ ሰው ነበር እና ሁኔታውን አጣራለሁ ብሎ በትክክል ደረሰበት እና እዛ ሀገር ውስጥ የነበረው የኦሮሞዎች እና የሀገሩ ባላባቶች እና ባለ አገሮች እና መጤዎች ኦር ሴትለርስ የንፍጠኛው በእነሱ መካከል የነበረው መፋተግ ከሱ የተነሳ ነው። ፕላስ በዛን ጊዜ እንግዲህ የኦሮሞ ነፃ አውጪ እንቅስቃሴም ተጀምሯል ነው ዋቀቁት ከውጭ ሆነው ነበር የሚዋጉት እና ሁኔታው ያንን ሪቨንጅ ለማድረግ የተነሳ እንጂ እስከዚህ ድረስ ውስጥ ከነበሩ ሰዎች ያጋጠመ ነገር አልነበረም። ኋላም እንደተረዳሁት ከዛ ሀገር ሰዎች ጋር በመነጋገር እንዲሁ ዋይልድ ቼዝ ነበር፣ እንዲሁ ያገኘውን ግደል የሚል አይነት እንትን ነበር እና አንዳንድ ሰዎችም በደህና ነፍጠኞች ወይም አማሮች እዛ የነበሩት መከላከል እና እንትን አማላጅነት ህይወታቸው የተረፉ ብዙ ነበሩ በዛ ጊዜ። ግን ኢትወዝ ጠቅላላው የህዝብ እልቂት እና ለዚህ ደግሞ ሆን ተብሎ የተደረገ መሆኑን ነው የተረዳነው እና ሪፖርት አስተላለፍን። አጋጣሚ ሆኖ ደግሞ የነጋሽ አማች የፓርላማ አባል ነበሩ በዛ ጊዜ አዲስ አበባ የነበረው ፓርላማ እና ትልቅ ምርመራ ተካሄደ። የኔ ህይወት ከዛ በኋላ ተለወጠ። ምክንያቱም ይህን ነገር ካየሁ በኋላ ተመለስኩና ካምፕ ቁጭ ብለን አንድ በጣም የምንዋደድ ጓደኛ ነበረኝ። አብረን አንድ ኮርስ ከአካደሚ ግራጁዌት ያደረግነው እና ከእሱ ጋር ሆነን እንዲህ አይነት ስርዓት ለመደገፍ ለምንድን ነው እኛ እዚህ የምንለፋው እና ከዚህ ቦታ መራቅ አለብን መጥፋት አለብን። እሱ ደግሞ በበኩሉ አንተ ሰው ስለሌለ ከዚህ መሄድ አትችልም፣ መቀየር አትችልም ወደ ሌላ ቦታ፣ እኔ ግን እችላለሁ። እሱ መንዜ ነው የደብረ ብርሃንና መንዝ ልጅ ነው እና ብዙ ዘመዶችን ነበሩት ስልጣን ላይ የተቀመጡ በዛ ጊዜ። እኔ ኤኒታይም በማንኛውም ጊዜ መቀየር ይችላል፣ ግን አንተን እዚህ ትቼ መሄድ ቅር ይለኛል። እሱ አሁን ይሄ የተፈጸመውን ጉዳይ ይቃወመዋል ማለት ነው? አዎ በጣም ይቃወመዋል እና በጣም ነው የዘገነነን፣ ቀፈፈን። እንዲያውም እኛ ሁሉ ተምረን ቁም ነገር እንሰራለን ብለን ነው እንትን ያለው እንጂ ህዝብ እልቂት ያለበት አካባቢ ወይ እንደዛ በሚሰራበት አካባቢ መኖሩ ራሱ አስጠላን እና እንደተባባልነው እኔ የሕክምና ምክንያት እንትን አድርጌ ወደ አዲስ አበባ ሄድኩኝ። እንደ አጋጣሚ ሆኖ በአንድ ወር ጊዜ ውስጥ ባልታሰበ ከሰራዊቱ ልመወጣ ቻልኩኝ እና ህይወቴን በዛ በኩል በዛ ምክንያት ተለወጠ ማለት ነው። አሁን ጃራ ላይ የተፈጸመውን ድርጊት እንግዲህ አሁን እንደነገሩኝ አንድ መኮንን አጣራለሁ ብሎ እንደደረሰበት ነገሩኛል። አሁን የተደረሰበት ውጤት ለጉዳዩ ለሚመለከተው አካል ሪፖርት ተደርጎ በተለይ ከላይ አመራር አካላት የተሰጠው ምላሽ ምን ይመስል ነበር? ይህን ድርጊት በይፋ አውግዘውታል ወይስ እንደው ተድበስብሶ ነው የቀረው? ምርመራ ተካሄደ፣ ግን ተድበስብሶ ነው የቀረው። ምንም አይነት እርምጃ አልተወሰደም። ኃላፊው ማን እንደሆነ ለምን እንዲህ እንደተደረገ ምንም አይነት ቅጣትም አልተወሰነም። ውሳኔም በግልጽ ግን እንደማውቀው ምንም አይነት በግልጽ የተወሰነ ውሳኔ አልነበረም። ይህም ሊሆን የቻለው የነጋሽ አማች የሚስቱም አባት ማለት ነው። ስለዚህ ልጆቻቸው የሞቱባቸው የፓርላማው አባል ነበሩ ማለት ነው። አዲስ አበባ ውስጥ ኢትዮጵያ ፓርላማ የህግ ምክር ቤት እና ሀይ ቪዝብል የሆኑ የፖለቲካ ሰዎች ያሉበት አካባቢ ቤተሰብም እንዲህ አይነት እንትን ከደረሰ በየጫካው ደርሶ የነበረው ለጉድ ነው እሱ። እኔ ከሄድኩም በኋላ ሰፊ ዘመቻ ተካሄደ። በተለይ ራይቱና ቤልት የሚባል አካባቢ እና ወደ አረና ወደ ከሚባል ወደ ጫካው አካባቢ ወደ ገና ላይ
ሰፊ ዘመቻ ይካሄድ ነበር እና በዛን ጊዜ አንድ በጣም የታወቀ ነገሌ አካባቢ ብዙ ሰው የፈጀ ሻምበል ያንንም ለሻምበል አዛዥ ሆኖ በሚንቀሳቀስበት ጊዜ መንገድ ላይ ያገሩ ሰው ያገኘ እንደሆነ ተራ ገበሬ እኮ ነው ራቅ ያለ ቦታ ካገኘ አንድ 50 አለቃ ነበር ወይ እሱ ኤክሴኪዩሽነር ወይም ገዳይ ታፈሰ ይለውና ይጠራዋል። ታፈሰን እንደሚያደርግ ያውቃል። ሰውየውን ይዞ ይቆያል። ወታደሮች ራቅ ያለ ቦታ ከደረሱ በኋላ እኮ ሲል ጠመንጃ ድምፅ ይሰማሉ እና ሰውየውን ገደሉት ማለት ነው። እንደዛ እያደረገ አገሩ በሙሉ ነበር ያጠፋው። ይህ ግፈኛ ሰው ግን እንደዚሁ ዋጋውን ሳያገኝ አልቀረም። ዞሮ ዞሮ ያ ሻለቃ በደርግ ጊዜ ወደ ኤርትራ ይዛወራል። ሻለቃው ራሱ በአፋበት ጦርነት ላይ ያልቃል። አፋበትና ከረን ጦርነት ላይ የመጀመሪያው እዛው ይደመሰሳል። ያ ሻምበሉ ኮሎኔል ሆኖ የሻለቃ አዛዥ ናቅፋ ነበር። ናቅፋ ተከባ በነበረበት ጊዜ ናቅፋ ውስጥ የነበረው ኮሎኔል ማሞ የሚባል ማሞ ተንትኖ እሱ ነበር እና ከዛ ሳይወጣ ቆስሎ እግሩም በቁስልና እንትን ብሎ በስብሶ ነው የሞተው። እዛ አካባቢ መጨረሻ ላይ ራሱን ገደለ ተከቦ እዛ ላይ እና ባሌ ላይ የሰራው ግፍ ኤርትራ ውስጥ ተከፈለ ዋጋ። መልካም ዶክተር፣ እንግዲህ ይሄ በጃራ የተከሰተው ሁኔታ ዘግናኝ ሁኔታ እርሶም ህይወቴን ለውጦታል ብለዋልና እርሶ እስከዚያች ጊዜ ድረስ ሲያገለግሉት የነበረው መንግስት እንደዚህ አይነት ዘግናኝ ስርዓት ለመሆኑ ይረዱ ነበር እና ይሄ ሁኔታ እንደው ባይከሰትሎት ነው ይህን መንግስት ጨፍጫፊነት ወይም ደግሞ ኢሰብአዊነት ባይገነዘቡ ኖሮ ያው በስራው ይቀጥሉ ነበር ማለት ነው በዘርፉ? በዛው ያው ለመውጣቱም እድልም አልነበረኝም። ምንም አይነት እድልም አላገኘም ነበር። ግን ከዛም ጊዜ በፊት በተለይ ነገሌ አካባቢ የነበረን ጊዜ አንዳንድ ሁኔታዎች ነበሩ። እንዳጋጣሚ የኔ አዛዥ ኤርትራዊ ነበሩ፣ ኮሎኔል አስመራው ይባላል እና ከእሳቸው ጋር እኔም የዘመቻ መኮንን ስለነበርኩኝ ጦሩ ሰፋ ባለ ሁኔታ በሚንቀሳቀስበት ጊዜ አብረን ነው የምንሄደው እና እንደማስታውሰው ሁኔታ መልካመሪ የሚባል ቦታ ስንደርስ ሸለቆ በጣም ትልቅ ነው እና ብዙ ሰዓት የሚፈጅ ነው ዛታች ለመውረድ እና እዛ ቦታ ሽፍቶች አሉ። ሽፍቶች ተቆጣጥረውታል ብለው ነው ወደዛው ይላኩን እና አንድ ሻምበል ጦር ወደዛ ልከን ሁኔታውን አጣርቶ እንዲመጣ እና ደግሞ ከላይ ጠቅላይ ሰፈር አድርገን እንጠብቅ ነበር እና በማግስቱ አንድ ሻምበል 2 መታለቆች ናቸው የተላኩት። የሀገሬውን ሰው በሙሉ ሰብስበው አመጡት ከነከብቱ ከነምኑ። ምን ነው እንዲህ ያደረጋቸው ስንላቸው ጊዜ ይሄ እኮ ሽፍታ መሆንና ሰላማዊ መሆኑን በምናውቃለን አሉና ዝም ብሎ ይዘዋቸው መጡ እና ኮሎኔሉ ጠጋ ብለው ወደ እኔ ታያለህ አሉኝ። እኛ ሀገርም እኮ ህዝባችን እንዲህ ያደረጉ ነው የሚጨፈጭፉት ያለው የሚያጠፉት ያለው አለ እና እንደዛም ሆኖ በዛው ብኖርም ኤርትራዊ ስለሆንኩኝ በምንም ጊዜ እንትኔን አልስትም ነበር። አቅጣጫና አስተሳሰብን አልስትም ነበር። ግን እንደዛ ሆኖ ደግሞ በሰላም ለመኖርና ሰው የሚያምንበትን ነገር ሰርቶ እንትን ማለት አይችልም። ምክንያቱም የተሰለፍኩበት ዓላማና እኔ የማምንበት ለየብቻ ነው እና ያው ሄዶ እንትን ላይ መድረሱ አይቀርም ነበር። እስቲ በወቅቱ እንግዲህ እንደሚታወቀው ወቅቱ ማለት አሁን የነገሩን ታሪክ በባሌ ህዝቡ ማለት ነው ከአካባቢው የኦሮሞ ህዝብ በጀነራል ዋቆ ጉቱ መሪነት ጸረ መንግስት ወይም ደግሞ ጸረ ፊውዳል ስርዓት አመጽ ሲያካሄድ እንደቆየ ታሪክ ይመሰክራል። ሶስት በዚያ አካባቢ በነበሩበት ጊዜ የአማጺዎች ማለት የህዝቡ የአመጽ እንቅስቃሴ የስፋቱ አድማስ እስከ ምንድን ነው ይላል እርሶ የቅርብ ግንዛቤ ይመስላል? በዛን ጊዜ የነበረን አመለካከት ጠቅላላው የባሌ ህዝብ ኦሮሞ በተለይ ደግሞ እንግዲህ እዚህ ላይ ምናልባት ትንሽ ለየት ያለ እንትን ያለ ምንድነው ኦሮሞ ሲባል 2 አይነት ኦሮሞ አለ። እዛ ሀገሬው ኦሮሞ
መጤ የሆነ ከነፍጠኛው ጋር የተቀላቀለ ኦሮሞ ነበር እና ኦሮሞ ሲባል እኔ እንደማውቀው በዛ ጊዜ የሀገሬ ኦሮሞ ማለት ነው እና በኃይል ጭቆና ይደርስበት ነበር እና የተነሳውን ዳር እስከ ዳር እንቅስቃሴውን ደግፎ ነው። በጣም ቲፒካሊ ፖፑላር አፕራይዚንግ የሚባል ያኔ እዛ ነበር እና ጦሩ ለምሳሌ ከከተማው ወጣ ካለ ምን እንደሚያጋጥመው አያውቅም። አስተዳደርም የለም፣ ምንም ነገር የለም። ስለዚህ ገብቶ ከፖሊስ ጋር እንደዚህ የሚሰራበት ሁኔታም አልነበረም። የመንግስት አስተዳደር ከየቦታው ለቆ ወደ አውራጃውና ወደ ክፍለ ሀገሩ መስሪያ ቤት ነበር የተሰበሰቡ እና ክፍለ ሀገሩ በሙሉ በእንትኖቹ በኦሮሞ ፋይተርስ ነበር እንትን የተባለው የቁጥጥር ስር የሆነው እና ያኔ እንግዲህ ምን አይነት አስተዳደር መስርተዋል፣ አስተዳደር ለመመስረትስ ሙከራ አድርገዋል ወይ? ይሄ እንግዲህ የፖለቲካው በዛን ጊዜ የነበረው የፖለቲካ እንቅስቃሴና የአመራር ሁኔታ የሚያሳይ ነው። ግን እስከዚህ ድረስ የነበረ አይመስለኝም። ምናልባት ትራዲሽናል የሆነ የገዳ ሲስተምም እስከዚህ ድረስ እንትን ያደረገው አልመሰለኝም። ግን እዚህ ላይ ነው የእንቅስቃሴው ጥሩ በኃይል ተነስቶ እዛ የነበረውን አስተዳደር ደመሰሰ። ከዛ በኋላ ያንን ሳስቴን ለማድረግ ወይ ደግሞ በአንድ ሁኔታ አድርጎ ለመቀጠል የሚያስፈልጉትን ነገሮች አላደረገም። ከዛ በኋላ ደግሞ ከውጭ የሚመጣ እርዳታ በጣም ዲፔንድ ያደርግ ነበር ይመስለኛል። በተለይ መሳሪያና ጥይት የአልቤት ጥይት ሰማይ ነበር የደረሰው በዛን ጊዜ እና አንዳንድ ቦታ ቢገኝም እዛ ባሌ ድረስ ለማምጣት በጣም አስቸጋሪ ነበር። የእኛ ስትራቴጂ ደግሞ አካባቢውን በሙሉ አጥሮ አይዞሌት ማድረግ፣ ለብቻው ወደ ሌላ ቦታ እንዳይስፋፋ ማድረግ። ትልቁ ፍርሃት የነበረው ምንድነው? ቅድም ያልኩት የክብረ መንግስትና የነገሌ መንገድ ተሻግሮ ከሄደ በመላ ወደ ገምጎፋ ከዛ አልፎ ወደ ጅማ ይገባል። ጅማ ከገባ ኢሉባቦር በዛ አድርጎ ደግሞ ወለጋ ይገባል እና እንግዲህ እንቅስቃሴው በደቡብ ከምስራቅ በደቡብ በኩል አድርጎ ዞር የሚመጣ ይሆናል ማለት ነው እና በጣም አስጊ ነበር የሚሆነው። ወደ ላይም ወደ ሰሜንም በአርሲ እንዲገባና እንዳይገባ ነበር የምንከላከለው። ድሬ ሼክ ሁሴን እና የዋብሸበሌ አካባቢ ከዛ አልፎ እንዳይሄድ ነበር የኛ ጥረት። በታች በኩል ደግሞ የነበረው አንዳንድ እንትን የጎሳ ቅራኔዎች በመጠቀም ቦረናዎችን እንትን ለማድረግ አሁን ወያኔም እንደሚያደርገው ቦረናና ገርሊ አለመግባባት በመካከላቸው ያለው የጉጂ እንትን ይጎርዳ ለመሆን በሱ ተጠቅመን ነበር እኛ በወታደር ብቻ ሳይሆን በህዝብ በሰው በጎሳዎች አጥር አድርገን ነበር ለመከላከል የሞከርነው እና ብርቱ ኃይል ሲመጣ አየር ወለድ ኤርፎርስ የእኛም ጦር ሌላም የአራተኛ ክፍለ ጦር እዛ አካባቢ ሲፈስ እንቅስቃሴውን ለመግታት ቻለ እና ካልተንቀሳቀሰ ደግሞ እዛ አካባቢ ሆኖ የሚያደርገው ብዙ ነገር አልነበረም እና ይሄ ነበር የዛን ጊዜ ስትራቴጂ። እንዳይስፋፋ አድርጉ፣ ባለበት ቦታ ይቆይ፣ ከዛ በኋላ መፍትሄው ይመጣል የሚል ነው እና መጨረሻ ላይም በጀነራል ዳገማ ኬሎ አማካኝነት ብዙ እንትኖች የተሰሩ ግንኙነቶች እና እንደዚህ የተሰሩ ናቸው። እንትን ዋቆ ጉቶ መጨረሻ ላይ እጃቸውን የሰጡት ወይ እንቅስቃሴው የቆመው። እስኪ አሁን በዚያ ወቅት በሌላ መልኩ ደግሞ የመጫና ቱለማ መረዳጃ ማህበር ወደ መመስረቱ አካባቢ ነበረና የማህበሩ መመስረትና በተለይ በማዕከላዊ ኦሮሚያ በተለይም በሸገር በነበሩት የሰራዊቱ አባላት ውስጥ በነበሩት የኦሮሞ ተወላጆች ዘንድ የትግል እንቅስቃሴ የሚመስል አዝማሚያ ነበረ። በተለይ መቶ አለቃ ማሞ መዘምር፣ ብርጋዴር ጀነራል ታደሰ ብሩ እና ኮሎኔል አለሙ ቂጤሳ የመሳሰሉ የኦሮሞ ተወላጅ የወቅቱ የጦሩ አባላት ወይም የጦር መኮንኖች እንቅስቃሴ ላይ ነበሩ። እርስዎ እስኪ ስለ እነዚህ መኮንኖች እንቅስቃሴ ወይም በአጠቃላይ ስለ መጫና ቱለማ እንቅስቃሴ በወቅቱ የሚገነዘቡት ነገር ቢኖር ያካፍላል። ከተባሉት ሰዎች መካከል በጣም የማውቀው ማለት ነው ማሞ መዘምር ነበር።
መቶ አለቃ ማሞ መዘምር የአካዳሚው የመጀመሪያ ምሩቅ ነው እና ከዛ እንደተመረቀ ደግሞ እዛው ያስተምር ነበር። የሚያስተምርበት ትምህርትም የፈንጂ ትምህርት፣ ፈረስ ግልቢያ እና ልዩ ልዩ ታክቲክስ አስተማሪ ነበር እና እሱ እንደ አስተማሪ ከሩቅ ስለነበር የማውቀው አስተሳሰቡ ምን እንደሆነ ልናውቅ አንችልም ነበር። እሱ መግባቱ እዛ ስንሰማ ግን በጣም ነው የከነከነን። ምክንያቱም የእሱ አይነት ሰው ከገባበት ያ እንቅስቃሴ በጣም ከባድ መሆን አለበት። ማሞ መዘምር እንዲህ ዝም ብሎ ተነስቶ የሚል ተራ ሰው አይደለም። ከዛም በኋላ ሕግ ትምህርት ቤት ዩኒቨርሲቲ ገብቶ ሕግ የተማረ ሰው ነው እና የእሱ እዛ መግባት በእኔ ለራሴ አስተሳሰቤ ለውጦታል። ምክንያቱም የኦሮሞ ጥያቄ ምን እንደሆነ በዛን ጊዜ ነው በደንብ ጠለቅ አድርጌ ለማየት እንትን የሞከርኩት። ከዛ በፊት ባሌ ሄደን ስንዋጋ ምን ስንልም ኦሮሞ አመፀ፣ ይሄ ጋላ እንዲህ አደረገ ምናምን ያሉ በሚሉት አስተሳሰብና አነጋገር በእሱ ብቻ ዝም ብለን ተመርተን የምንሄድ እንትን ነበር። የሚደረገው ድርጊቱን አንደግፍም፣ በተለይ ህዝብ መግደልና መጨፍጨፍ እንትን ላይ። ነገር ግን የፖለቲካው ዓላማ ጠለቅ ያለ መሆኑ የኦሮሞ ችግር ደግሞ ምን እንደሆነ እኔ በራሴ በበኩሌ በዛን ጊዜ ነው ለመመራመር እና ለመረዳት የሚሞክርኩት። ብዙ ሰዎችም ብዙ ኤርትራውያኖችም ለምሳሌ ከአዲስ አበባ ሲሄዱ አንዱ ከአንዱም ሰው ለይቶ ሊያውቁ አይችሉም። ኦሮሞ ማን እንደሆነ፣ ጉራጌ ማን እንደሆነ፣ አማራ ማን እንደሆነ አናውቅም። በታሪክ ገብተን ለመመራመር ለማወቅ የረዳን ግን አንድ በእኔ በኩል እና ከኔ አካባቢ የነበሩ ሰዎች የኔ ባክግራውንድ ያላቸው የማሞ መዘምር እዛ መግባት በጣም ትልቅ ትምህርት ነበር እና አይናችን ነው የከፈተው። ይህ ሁሉ እያለው ይህን ሁሉ ነገር በእጁ እያለ ትምህርት ተምሯል፣ ስልጣን አለው፣ ደሞዝም ማድረግም የሚችል ሰው ነው። ከዛ ወቅቱ የሲቪል ስራ ለስራ ያለ እንደሆነ ጥሩ ኑሮ ሊኖር የሚችል ሰው ነበር። ግን ለዛ ዓላማ እንደዚህ ካደረገ ለካ ከኛ ጋር የሚመሳሰል ሁኔታም አለ ማለት ነው እዚህ ብለን በማሰቡ ትንሽ እንትንቻለን። ሌሎች የነ ጀነራል ታደሰ ብሩ ብዙ አላውቅም ነበር፣ ኋላ በማንበብ እናንተ በማለት ነው። እነ ኮሎኔል አለሙ ቅጤሳ፣ ሌሎቹም እዛው ጦር ሰራዊት ውስጥ የነበሩትን አዛዦች ናቸው እንግዲህ መልዕክት የሚያስተላልፉት እዛው ከነሱ ጋር ይሰሩ የነበሩት። በቃ ገሌ ደግሞ ኦሮሞ ስልጣን እንዲይዝ መንግስት እንዲይዝ ብሎ እንዲያደረገ የነበረ እያሉ ነበር ስማቸውን የሚያጠፉት ናቸው የሚሉት። ግን ሲሪየስሊ እነዚህ ሰዎች በዛው ዓላማ ውስጥ መሰለፋቸውና ስለ ኦሮሞ ኮዝ የራሳቸውን ጥቅም አሳልፈው በመስጠት የተሰለፉ ሰዎች በመሆናቸው ትልቅ ትምህርት ነው የሰጡን። በተለይ ደግሞ ኤርትራውያኖች ለካ ኢትዮጵያ ውስጥም ሌሎች ሰዎችም አሉ እንደኛ የሚታገሉና የከፋቸው ሰዎችም አሉ፣ ለካ ሁሉም ኢትዮጵያዊ ለካ አንድ አይደለም የሚል ሀሳብም በትናችን ማድረግ ጀመረ። እስቲ አሁን የመቶ አለቃ ማሞ መዘምርን ጉዳይ ካነሳን ዘንዳ እንደሚያውቁት መቶ አለቃው በወቅቱ እንግዲህ በመጨረሻ ወቅቱ መንግስት በስቅላት እንዲቀጣ የተደረገ ሰው ነው። እስቲ ስለ ስቅላቱ ሂደት የተገነዘቡት ነገር ነበረ? በክብት ኋላ ነው ማንበብ ሰዎች ጋር መነጋገር ለመረዳት የቻሉት። በዛን ጊዜ ግን ትምህርት ቤት ነበርኩኝ። ከዛ በኋላ ወደዚህ ሀገር ለትምህርት መጣሁ፣ ወደ አሜሪካን ሀገር ለትምህርት መጣሁ እና ብዙም ከቅርብ አልከታተለው ነበር። ግን ከገደሉት በኋላ ሁላችንም የጠየቅነው ነገር ቢኖር ለምን ይገድሉታል? እሱ ተቃውሞ አነሳ። አንደኛ የተከሰሰበት ክስ እዛው ሲኔማ ውስጥ ቦምብ ጥልሃል ብለው ነው እንትን ያደረጉት እና አንደኛ እሱ በትክክል ለመሆኑ ለማረጋገጥ የነበረው የፍርድ ስርዓት አያስችልም። ሁለተኛ ደግሞ ቢሆንስ በሞት የሚያስቀጣ ነገር ነው ወይ? አንድ ሰው እጁ ተቆረጠ፣ ጓደኛው ነው ደግሞ እጁ የተቆረጠ የትምህርት ቤት ጓደኛው ነው። ስለዚህ ጠቅላላ ነገሩ በጣም የሚያጠራጥርና እንትን ነበር እና ሰው በጣም ነው ቅር ያለው። እንዲያውም የዛ መንግስት ግፈኝነት አንዱ ለእኔ
እንትን በጉል ካስረዳኝ ነገር ቢኖር ነው የማሞ መሰቀል ነው። እሱ እንደ ተራ ክሪሚናል አድርገው እዛ እንትን ማድረጋቸው አንደኛ በጠቅላላ እዛ ሀገር የነበረው የስርዓቱ አስተሳሰብ ምንድን ነው? አይቀጡ ቅጣት መቅጣት የሚባል ነገር አለ። በመቅጣት ሰው ማስፈራራት፣ አንዱ አካባቢ ተነሳ አመፀ ሲባል እንደማያንሰራራ አድርገህ ሌላው ሰው እንዲቀጣ አድርገህ ጨፍጭፈው ነው። ግን በዘመናዊ የህዝብ እንቅስቃሴ መቆጣጠር ወይ ካውንተር ኢንሰርጀንሲ እንደዚህ ያየን እንደሆነ እንደዛ አይነት ሪፕሬሽን የተካሄደበት አካባቢ ተቃውሞ ደግሞ የዛን ያህል ነው የሚበረታው እና ግፍ እና ጭቆና ተቃውሞ ሁለቱ እንደ ሰንሰለታዊ ተያይዘው ወደ ላይ ነው የሚሄዱት እና ኤርትራ ውስጥ የሚያደርጉት ይሄ ነው። ማለት ህዝብ ነው የተሰቀለው፣ ስፍር ቁጥር የለውም የጠፉ መንደሮች እናትን ከመጀመሪያው እናጥፋ እና ሌላው ደግሞ ፈርቶ በርኮ ዝም ይላል ማለት ነው እና የማሞንትንም መሰቀል እንደዛ አይነት የመቀጣጫ አይነት የማድረግ እንትን ነው። በራሱ በከይዞ መሬት ወይ በጉዳዩ ባለው እንትኑ ሁኔታ ሳይሆን ሌላ ዓላማ ለማካሄድ የሚያደርጉት ነገር ነበር እና ይሄ ደግሞ ያሳየው ምንድን ነው? ከዛ ጊዜ ጀምሮ የኦሮሞ ህዝብ መፍራት ነበረ ማለት ነው። እኛ እናቀም ነው የኦሮሞ ታሪክ የኦሮሞ በምኒልክ እንትን ቅኝ ግዛት መሆን ወይም ማቅናት እንደሚባል በደንብ ስለማናውቀው ሁኔታው እንዴት እንደተካሄደ አናውቅም ነበር እና ይህን ያህል ይፈራሉ ብለን የራሳቸውን ህዝብ ይፈራሉ ብለንም አንገምትም ነበር። እኛም ቢፈሩ ኤርትራኖችም ቢፈሩ ምክንያት ይኖራቸዋል ብለን እናምናለን። ምክንያቱም እኛ ለየት ያልነን በቃ ደግሞ ከሩቅ መጥተን ስንረብሻቸው ትንሽ ትላቸው ይሆናል። ግን የራሳቸውን ህዝብ ላይ እንዲህ አይነት ግፍ እንዴት ይሰራሉ ብለን ነበር። እሱ መልካም ዶክተር በርሄ እንግዲህ ከቢያንስ ከ50 ዓመት ገደማ በፊት የነበረውን የኦሮሞ ህዝብ የትግል እንቅስቃሴ በቅርበት የመታዘቡን እድል አግኝተው እንደነበረ አጫውተውናል። ዛሬም የኦሮሞ ህዝብ በትግል ላይ እንደሚገኝ ግልጽ ነው። እስቲ በወቅቱ የኦሮሞ ህዝብ በየክፍላት ሀገራቱ ተከፋፍሎ እርስ በርሱ የሚተዋወቅበት እድልም አልነበረውም። ለምሳሌ የባሌ የኦሮሞ ህዝብ አመፅ ሲቀሰቀስ በሌላኛው የኦሮሚያ አካባቢዎች የመሰማት እድሉ በጣም አነስተኛ ነበረ። ከዚያ ቀደም ብሎ በሰሜን የራያ ኦሮሞዎች እንቅስቃሴ ሲፋፋም በተቀሩት የኦሮሚያ አካባቢዎች ያንን አመፅ የህዝባችን የወገናችን የትግል ድምፅ ብሎ የማስተጋባቱ ባህል አልተለመደም ነበር። ምክንያቱ ደግሞ በወቅቱ የቴክኖሎጂ እድገትም ዝቅተኛ ነበረ። የህዝቡ የንቃተ ህሊና ደረጃም በጣም አነስተኛ ነበረ እና ከዚህ አይነት ጉዳዮች የተነሳ የኦሮሞ ህዝብ በወቅቱ አንድነቱ በከፍተኛ የገዢዎች ግፍ ወይም ሴራ በጣም የተከፋፈለ መሆኑ ይታወቃል። ዛሬ ግን የኦሮሞ ህዝብ አንድነቱን በሚገባ ይረዳል። አሁን በቅርቡ የሚቀሰቀሱ በኦሮሚያ የሚሰሙ አመጾች በምስራቅ ተቀስቅሰው በሰዓታት ልዩነት በምዕራብ ወይ በሰሜን ወይ በደቡብ በቀላሉ እንደ ሰደድ እሳት የመዛመት ሁኔታ አሁን ይታወቃል እና የወቅቱንና የአሁኑን የኦሮሞ ህዝብ የአልገዛም ባይነት የአመፅ እንቅስቃሴ ሲገመግሙት እንዴት ነው የሚገቡት? በአጠቃላይ የኦሮሞ አንደኛ ከዚህ መማር የምንችለው ነገር ቢኖር የኦሮሞ ህዝብ ጥያቄ የኦሮሞ ህዝብ እንቅስቃሴ መሰረታዊ ነው፣ መሰረት አለው። ጥያቄው እስካሁን ድረስ በሚገባ ሙሉ በሙሉ መልስ አላገኘም እና ከዚህ የተነሳ ደግሞ የህዝቡ ተቃውሞ የህዝቡ መደራጀት የህዝቡ ደግሞ ለዓላማው መሰለፍ የጠነከረ መሄድ ላይ መሆኑን የሚያስረዳ እና ያኔ የዛሬ 50 ዓመት የተጀመረው እንቅስቃሴ ወይ የካሄደ የነበረው እንቅስቃሴ በተለያየ አካባቢ እንደ የጎጥ እንትን አመፅ እንደዚህ ተብሎ የሚታይ አይነት ነገር ነበር አድርገው የሚያቀርቡት። ግን ብዙም ጊዜ አልፈጀም ብሔራዊ መልክ እንዳለው ሀገር የሚያጠቃልል ሁኔታ መሆኑን እየገባቸው ሄደ። ከዛም በኋላ
የተከሰተው ነገር ቢኖር ምንድነው ኦሮሞ ብቻ ሳይሆን ሌሎቹም አሉ እኮ እንደዚህ አይነት ጥያቄ ያላቸው የሚል ነገር መጣ እና በዚህ ነበር እንግዲህ እስከ የዛሬ 16 ዓመት ድረስ የሚሄድ የነበረው። ደርግ ያንን እንቅስቃሴ በራሱ መንገድ ለማካሄድና ለማፈን ሞከረ። እንደሌለ ቆጥሮ ናሽናሊስቲክ የሆነ አንድ ወጥ የሆነ አስተሳሰብ ፓርቲ እንደዚህ መኖር አለበት በሚል ነገር ነበር እንትን ያለው። ነገር ግን ውስጡ ያልተዋሃደ አካል አንድ ላይ ነው ብለህ ብትጨፈልቀው ያው ወደት አይፈጥርም እና ይሄንን በመረዳት ደግሞ ወያኔ ወይ ቲፒኤልኤፍ እንትንም ያው የተደረገው ስብሰባ እናንተ ይሄን እነዚህ የተለያዩ ህዝብ ወይም ህብረተሰቦችን በሚገባ መብታቸውን አስከብረው የሚኖሩበት የሚተዳደሩበት ስርዓት ይፈጠራል የሚል ነበር። ግን ብዙ ጊዜ አልፈጀም። እሱም ጠምዝዞ ልክ ደርግ እንዳደረገው ለኔ ተገዥ እስከሆናችሁ ድረስ ነው የቤታችሁ ውስጥ የማድ ቤት እንትን ነፃነት የምሰጣችሁ የሚል አይነት ነገር ነው እንትን ያደረገው እንጂ ከዛ በላይ መሰረታዊ የሆኑ ነገሮችን እንትን አላደረገም። እርግጥ በራስ ቋንቋ የመጠቀም አስተዳደሩ በአንድ ክልል ማጠቃለል እኔ እነዚህ ነገሮች እንደ ትንሽ ነገር አድርጌ አላያቸውም። ምክንያቱም አንድ ስቴፕ ወይ ሁለት ስቴፕ ወደፊት ነው የሚያራምዱት የትግሉን እንቅስቃሴ። ሙሉ በሙሉ የሚፈልገው ነገር አልተገኘም። ተገኝቷል አልተገኘም ደግሞ የሚወስነው ራሱ ህዝቡ ነው እና የኦሮሞ ህዝብ በቃል ጥሩ ነው ተስማምቶኛል ብሎ እስካልተቀበለው ድረስ አንድ ነገር ልክ አይደለም ማለት ነው። ማንም ሌላ ሰው ያገኘው ነፃነት በቂ ነው ብሎ ላይ ሊጨፍርበት አይገባም እና እዚህ ላይ ነው እንግዲህ የቆመው እና ትግሉ እንደገና ደግሞ ጀመረ ማለት ነው። ከነበረበት ደረጃ አንድ ደረጃ ላይ ደርሷል። አሁን ከዛ ደግሞ ወደ ላይ ከፍ ለማድረግ ትግሉ እየቀጠለ ነው። በዚህ መልክ ነው የማየው ያለው የዘመናዊ የኮሚኒኬሽን እንትኑ ማስ ሚዲያው ግንኙነቱ ራሱ የህዝቡ የዛሬ 50 ዓመት የነበረውና አሁን ያለው ህዝብ አስተሳሰቡና የትምህርት ደረጃ በጣም የተለያየ ነው። ስንት የኦሮሞ ልጆች ነበሩ በዛን ጊዜ ዩኒቨርሲቲ ዲግሪ ያላቸው ወይ ደግሞ ከፍተኛ ትምህርት ያላቸው ወይ በባላገር ደረጃስ ተምረው በዘመናዊ አኗኗር መኖር የሚችሉና የሚሉ በሰራዊቱ ውስጥ ምን ያህል ነው በስልጣን ደረጃ ላይ የወጣውና ያለ ይሄ ሁሉ በጣም ልዩነት ያመጣል። እንቅስቃሴው በአሁኑ ጊዜ ከፍተኛ ደረጃ ላይ ነው የሚንቀሳቀሰው። ግን ካሁን በኋላ የሚመጣው ለውጥ ደግሞ እንደፊተኛው ቀላል አይሆንም። በማንኛውም ሁኔታ አንድ ፕሮብለም ወይም አንድ ሁኔታ ለማሻሻል በምንሞክርበት ጊዜ ከመጀመሪያ ስንጀምር ቀላሎችን ወዲያውኑ ስለምናስወግድ ብዙ ለውጥ በአንድ ጊዜ እናገኛለን። የቆየን ስንሄድ ግን አይነታዊ ለውጥ ማምጣት ስለሚያስፈልግ በጣም ብዙ ትግልና ብዙ ጥረት ይፈልጋል እና የኦሮሞ ትግልም እንዲህ አይነት ደረጃ ላይ የደረሰ ነው የሚለው ትልቁ እንትኑ በአሁኑ ባለበት ሁኔታ ዓላማውን በደንብ አበጥሮ የማውጣት ከዛ በኋላ ደግሞ ለዛ ዓላማ ተገቢ የሆነው የትግል ዘዴስ ምንድን ነው ብሎ እንቅስቃሴው እርግጠኛ ነኝ ያውቃል። ግን ህዝቡ ደግሞ እንዳያምንበት ያስፈልጋል። ምናልባት ከዚህ እንትን ለማለት የምፈልገው ምንድነው ከኤርትራ እንቅስቃሴ ጋር አንድ ፓራሌል መፍጠራት እንደሆነ የኤርትራ እንቅስቃሴ በፈረንጅ አቆጣጠር 60ዎች እና የመጀመሪያው 70 ዓመተ ምህረቶች እንዲህ አይነት ችግሮች ነበሩት። የተለያዩ ወገኖች በተለያየ መንገድ ሊወስዱት ይፈልጋሉ። በተለያየ ግን አዝማሚያው በትክክል አንዴ ከያዘ በኋላ ሰው ደግሞ በሙሉ ካመነበት በኋላ ወጣቱም ደግሞ የዛ አካል ሆኖ መግባት ከጀመረ በኋላ የሚያቆም ኃይል አልተገኘም እና የኦሮሞ እንቅስቃሴም እንደሚታየን እዛ አይነት ደረጃ ላይ ነው ያለው። ቻሌንጁ አሁን ዓላማው በሚገባ ታውቆ ምንድን ነው የሚፈለገው፣ ምንድን ነው መደረግ ያለበት የሚለውን ነገር በኤርትራ ታሪክ ውስጥ አንድ በጣም ኢምፖርታንት የሆነች ዶኪመንት አለች። እኛና ዓላማችን የምትል ነች። ኢፒኤልኤፍ ሲመሰረት በዛ ዓላማ ነው የተመሰረተው እና እንዲህ አይነት ዶኪመንት አለ ወይ? እንዲህ አይነት አስተሳሰብስ በደንብ አለማወላወል በትክክል የኛ ዓላማ ይሄ ነው የምናደርገው ደግሞ ይሄን ዓላማ ከግቡ ለማድረስ ይሄ ነው። እኛ ህዝብም በሙሉ አምኖበት ይሰለፋል። ከዛ በኋላ ህዝቡ ካመነበት እና ከተሰለፈበት የሚያቆሙ ኃይል የለም።
ግን መሀከል ላይ ማወላወል ነገር ካለ ወይም የተለያዩ መንታ መንገዶች ካሉና በየትኛው መንገድ እንደምንሄድ ካደረግን ችግር ሊፈጥር ይችላል። ምክንያቱም ብዙ ሰው በዚህ ነው የሚሄደው በዛኛው ነው ይከፋፍለዋል። አዎ እና ከኤርትራ ታሪክ መማር የሚቻል ነገር ቢኖር ምንድነው የትግሉ የህዝቡ ፍላጎት በዓላማ መልክ አበጥረው ማውጣት ከዛ በኋላ ደግሞ ከእሱ ጋር የሚሄድ ስትራቴጂ ማለት ነው እና ህዝቡን ማሳመን በተለይ ወጣቱ ከተሰለፈበት መጪው ትውልድ እሱ ስለሆነ እሱ ነው የሚያንቀሳቅሰው። የኤርትራ ትግል አንዱ በጣም ልዩ የሚያደርገው ምንድነው ወጣት የዩኒቨርሲቲ ተማሪ ገበሬ ያልተማረው የግመልና የከብት እረኛ የነበረችው ልጃገረድ ሳትቀር ልጃገረዶች እንደ ልብ አደባባይ ወጥተው የፖለቲካ መናገር እንኳን የማይፈቀድበት አካባቢ ተሰልፈው ነው ያሉበት እና ይሄንን ሁኔታ ሊፈጥር የቻለ አንድ ነገር ነበር። ይሄም አንደኛ በዛች ዶክመንት ነው የጀመረው እኛና ዓላማችን ነው እና የኦሮሞ እንትኑ ደግሞ አንዱ ምንድነው ያለው መንግስት በሁለት ወይ ተከፋፍሎ እንዲሄድ እንትን ለማድረግ እድል አግኝቷል። ኦፒዲኦ እና ኦኤልኤፍ ኦፒዲኦ ከመንግስት ጋር ሆነ የመንግስት ዓላማ የሚከተል ነው ማለት ነው። ይሄ መንግስት ራሱስ ምንድን ነው የሚፈልገው? የወያኔ መንግስት ዓላማ ምንድን ነው? እውነት የወያኔ መንግስት አሁን በኢትዮጵያ ውስጥ ያለው መንግስት ራሱስ የኢትዮጵያ አካል ነኝ ሙሉ በሙሉ ብሎ እና እስከ ዘላለም እዛ ለመቆየት የሚያስብ አካል ነው ወይስ ጊዜያዊ መሸጋገሪያ ሁኔታ አድርጎ ነው የሚጠቀምበት ያለው የራሱን ዓላማ ለማካሄድ? እና እንዲህ አይነት አጠራጣሪ ሁኔታ ላይ ያለው መሪነት የሀገር መሪነት ለሌሎቹ እንትን ሊያደርግ አስተማማኝ የሆነ ሁኔታ ሊሰጣቸው አይችልም። እና ድሮ አበበ ቢቂላ ምን ይል ነበር በጨዋታ እንትን ስናደርግ የማይተማመን ወዳጅ በየወንዙ ይማማላል ያለ ነበረ። ትርጉም ያደርገው አንዳንድ ሁኔታ የተፈጠረ እንደሆነ እና ከእንዲህ አይነት መንግስት ጋር ነው የሚባልበት ጊዜ በየወንዙ ላይ መማማል ነው የሚመጣው። ኦፒዲዮ እና ወያኔ ይተማመናሉ አሁን አይመስለኝም። እና ራሱ ሁኔታው አጠራጣሪ ስለሆነ ሁሉም ነገር ፍሉድ ነው የሚሆነው። በቃ ይዋዥቃል። የኢትዮጵያ ሁኔታ አሁን አንድ አካል መጥቶ ትክክለኛ የሆነ ዳይሬክሽን አቅጣጫ አስይዞ በዚህ ነው የምንሄደው ብሎ አስምሮ ሌላው ህዝብ ደግሞ የሚከተለው ከሆነ ቋሚ ወይም የዘለቄታ ሁኔታ ይፈጠራል ማለት ነው። እዚህ ላይ የኦሮሞ ሁኔታ ምንድን ነው? ከሌላው የኢትዮጵያ ድሮቹ የተለያዩ ብሔረሰቦች ጋር ሆነው የመጪውን የኢትዮጵያ መንግስትና አስተዳደር የሚገባውን ድርሻ ይዞ ይመራል ያካሄዳል ወይስ ይሄ መሆን ካልቻለ ደግሞ የራሱ እንትን መንገድ ይቀይሳል ወይስ የፈለገው ቢሆንም ከኢትዮጵያ ጋር የምናደርገው ነገር የለም ታላቅ ኢትዮጵያ የሚባለው ነገር የራሳችን መንግስትና መንገድ ይኖረናል የሚል ነው። ከነዚህ የትኛው ነው? ይሄ እስካል በደንብ ክሊርሊ ህዝቡን አውቆት እንዲከተሉ ያስፈልጋል ከልቡ። ከዛ በኋላ ወደ ትግል የሚገባው ያለ ማወላወል ገብቶ መታገልና ህይወቱንም ለመስዋዕት እንትን ዝግጁ ይሆናል። እና እዚህ ላይ የሀሳብ እንትን ላይ ነው ብዙ ጊዜ የሚጠፋውና እንትን የሚለው በሀሳብ ደረጃ ላይ የሚደረገው ትግል። እርስዎ እስኪ እንግዲህ ይህን ከጠቀሰው ዘንዳ እስኪ ለኢትዮጵያ እንበል አሁን ባለው ሁኔታ የወያኔ መንግስት ያለበት ሁኔታ የዘረፋ ሲስተም መሆኑ የታወቀ ነው። ዘረፋ ስርዓት ነው የተዘረጋው እና የህዝቦች የትግል እንቅስቃሴ የተጠናከረበት ለቆ የራሱን የታላቋን ትግራይ ግንባታ ሊያደርግ ይችላል የሚባልበት ሁኔታም አለ። እርስዎ እስቲ አሁን በኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች ይገኛሉ። ከነዚህ መካከል እጅግ ብዙኃኑ የኦሮሞ ህዝብ ነው። በሀገሪቷ ከፍተኛ የኢኮኖሚ አቅም፣ የሰው ኃይል፣ የቆዳ ስፋት፣ የተፈጥሮ ጸጋዎች ባለቤት መሆኑን የታወቀ ነው የኦሮሞ ህዝብ። እስቲ ለወደፊቱ ለኦሮሞም ሆነ ለተቀሩት የኢትዮጵያ ህዝቦች ያለውት ራዕይ ምንድን ነው? በዚህ ብልቋጭ
የኢትዮጵያ ሁኔታ ከማንም ጊዜ በላይ አቅጣጫው ያልታወቀ ሁኔታ ነው ያለ። ምክንያቱም ስልጣን ላይ ያለው መንግስት እኔ በበኩሌ ነው ምን እንደሚፈልግ አላውቅም፣ ምን ለማድረግ እንደሚያስብም አላውቅም። እኔ የትግራይ ህዝብ ለብቻው ነፃ ይሆናል እና ነፃነት እናውጃለን ቢሉ አንድ ቁጥር ከሚደግፋቸው እንትን ቢኖር እኔ ነኝ። ምክንያቱም የትግራይ ህዝብ ያሳለፈው መከራ በጣም ብዙ ነው። ብዙ ጓደኞችም ነበሩኝ። አንዳንድ ሁኔታም የትግራይ ልጆች ከኛ ጋር ሆነው የኤርትራ ትግል ደግፈው ከኛ በላይ የሚያራምዱ ሰዎችም ነበሩ በዚህ ባጭር ጊዜ እንትናችን ነው እና ጀሚን የሆነ ወይ እውነተኛ የሆነ ምክንያት አላቸው። የትግራይ ሰዎች የትግራይ ህዝብ ብቻችን መሆን እንፈልጋለን ብሎ ካደረገ እኔ ከሚደግፉ ሰዎች አንዱ ነኝ። የትግሉ አጀማመርም በዚህ መልክ ነበር። ቲፒኤልኤፍ የተባለ ወያኔ የሚል እንትን የቅጥያ ስም የወሰደው የመጀመሪያውን ወያኔ እንቅስቃሴ የነሱ ዓላማ ለመከተልና ለማራመድ በሚል እንትን ስያሜ ነው። እሱም የተነሳው ምንድነው? ግብር በዛብን፣ የትግራይ ህዝብ ተጨቆነ፣ መፍቻውን አያውቁትም። ነገር ግን የነበረው ስርዓት የኃይለ ሥላሴ ስርዓት የትግራይን ህዝብ የሚጨቆን ስለሆነ ከእሱ ነፃ መሆን አለብን በሚል ነው ባላቸው የዋጅራትና የምስራቅና ትግራይ ህዝብ ነው እንደዚህ ያደረገው እና የአሁኑ ወያኔም ያንን ዓላማ ከግቡ እናደርሳለን በማለት ነው የትግራይ ህዝብ ጭቆና ነፃ እናውጣለን ከጭቆና ለማለት ነው። ግን ምን ሆነ? ሄደው መጨረሻ ላይ ስልጣን ሲይዙ የነበረው ተገቢ እንቅስቃሴ ምንድነው መሆን የነበረበት? ሌሎቹንም ጭቆኖች ህዝቦች አንድ ላይ አሰማርተው ወይ በየፊናቸው እንደፈለጉት ነፃነት ሲሆን ወይ አንድ ላይ መሆን የመወሰን እድላቸው ተሰጥቷቸው እንዲወስኑ ማድረግ፣ አንድ ላይ እንኖራለን ካሉ ደግሞ አንድ ላይ ሆነው በእኩልነት በዲሞክራሲ እንዲኖር ማድረግ ነበር። የጭቆኖቹ ነፃ አውጪዎች መሆን ነበረባቸው። ካልሆነ ደግሞ ይህን ካልተፈለገ ደግሞ እኛ እንደፈለጋቸው አድርጎ እኛ ራሳችን ነፃ እናወጣለን ብሎ ደግሞ ነፃ ማውጣት። አሁን ግን እነሱ የመረጡት ምንድነው? ሌላውን ህዝብ አስገድዶ መያዝና ማስተዳደር ነው። እና እንዲህ በሚያደርጉበት ጊዜ ምንድን ነው ያደረጉት? የእነ ምኒልክ፣ የእነ ዮሐንስ፣ የእነ ቴዎድሮስ ተተኪዎች ነው የሆኑት። የጭቁኖች ነፃ አውጪዎች ሳይሆኑ የእውነተኛ ወያኔ ሳይሆኑ እነሱ ቀማኔ ነው የሆኑት። ሌላውን በኃይል አስገድደው የሚያዝ እና በጨቋኞች ደረጃ መደብ ላይ ነው የገቡት። ስለዚህ ምን ሆነ? ከጨቋኞቹ ወራሾች ነን ከሚሉት ጋር መታገል ጀመሩ። ማን ነው ይችን ሀገር ጨቁኖ የሚገዛ በሚል እና ከነ ምኒልክ እና ኃይለ ሥላሴ ተተኪዎች ጋር ነው መወዳደር የጀመሩት። ማን ነው ተተኪው በሚል ነው እንጂ ሌላውን ይሄ ሪቮሉሽናሪ የሆነ መንገድ ተከትለው ነፃ አውጥተው ህዝቡን ነፃ የማድረግ በተለያየ መንገድ እሱ አልነበረም ዓላማቸው። ከነጨራሹ አሁን ምን አደረጉ? ሌላም ሀገር ሄደው ወረሩ። ሶማሌም ወረሩ። ምኒልክ ያላደረገው ለማድረግ ያልቻለው ኃይለ ሥላሴም ለማድረግ ያልቻለው ታስቦበት ነበር። ድሮ በፈረንጅ 64 ጦርነት ነበር ከሶማሊያ ጋር። ሶማሊያ አዲስ መንግስት ነች ያኔ። ጦርነት ነበር እና የኢትዮጵያ ሰራዊት ያኔም በጣም አሳፋሪ በሆነ ሁኔታ ነበር የተገታው እዛ ጠረፉ ላይ። አንዳንድ ኦፊሰሮች ያንን ምን ይላሉ? ምን አለበት ሞቃዲሾ እንገባ ይላሉ። እና ያኔ በጣም ደፋር የሆኑ ኤርትራዊ ጀነራል ነበር፣ የምድር ጦር አዛዥ ጀነራል ኢሳያስ። እኔ አልነበርኩም ስብሰባ ላይ፣ ግን እዛ የነበሩ ሰዎች ሲናገሩ ምንድነው ዝም ብላችሁ ጉራችሁን የምትነዙት? እንኳን ተዋግቶ ሞቃዲሾ ለመድረስ ትራንስፖርት አድርጎ አጓጉዞ ሞቃዲሾ የሚያደርስ መኪና የለንም ብለው እንትን አደረጓቸው ይባላል። እና አሁን ያንን ነገር የጨቋኞቹ ፋና በመከተል እነሱ አሁን ያለው መንግስት የጨቋኞች ጭቋኝ በሞስት ኢምፔሪያሊስቲክ የሆነው የኢትዮጵያ አስተዳደርም ሊያደርገው ያልቻለ የሌላውን ሀገር ግዛት ጥሶ አስገድዶ በመያዝ ነው ላይ ነው ያለው። ኢትዮጵያ ውስጥም እነ ምኒልክና እነ ኃይለ ሥላሴ ሊያደርጉት ባልቻሉት ነው ደረጃ ህዝቡን ጨቁኖ አፍኖ የመያዝ እድል አገኘ። ስለዚህ የእነሱ ተተኪነቱን ነው ያረጋገጠው። እንዲህ በሚሆንበት ጊዜ ደግሞ የሚወዳደረው ማለት ከማን ጋር ነው? እነዛ የዛ አይነት ስልጣን የኛ ነው ብለው ከሚከራከሩት መላ አማራና እንትኖች ጋር ነው የሚሆነው ማለት ነው።
ስለዚህ በእነሱ እንትን መስመር የተሰለፈው ወያኔ አሁን የነፃ አውጭነቱን አይደለም እሱን ትቶታል። የትግራይ ህዝብ ጉዳይ ምን ላይ እንደሚያስገባ አላውቅም። ምናልባት አንዳንድ የኢኮኖሚ ተቋሞችን እንትን በማዘጋጀት ኢንፍራስትራክቸርን በማሻሻል ምናልባት ጠቀሜታ ያለው ነገር እየሰራ ሊሆን ይችላል። ግን ይሄ ደግሞ በትክክለኛ የፖለቲካ አመራር ካልተመራ የትም ሊያደርስ አይችልም። ኮንፊውዥን ውስጥ ነው የሚከተው። ቅሬታም ይፈጥራል። ጦሩ ወደዛ ያግዛል፣ እዛ ያከማቻል። በቀደም ዕለት የአየር ኃይል አባሎች እንዳሉት አየር ኃይሉ በሙሉ ተለውጦ የትግራይ አየር ኃይል የሆነው ይላሉ። ግን ለዚህ ሁሉ ምንድነው መሰረት መሆን ያለበት? የህዝብ ፍላጎት፣ የህዝብ ስሜትና ትክክለኛ የፖለቲካ አመራር ነው። ይሄ ከሌለ የመሳሪያና የብረት እንትን ክምችት ለደረግ አልጠቀመውም፣ አምጥቶ ነው ያስረከበው። እና ኢትዮጵያ ከማንኛውም ጊዜ ይልቅ አሁንም ኮንፊውዥን ደረጃ ላይ ነው ያለችው። ምናልባት አንዳንድ ጦርነት ቢያካሄድም አንዳንድ አድቬንቸር ቢጀምርም የሚያስደንቅ አይሆንም ከዚህ በኋላ። በተጨማሪም በየጊዜው እንደሚታየው ይህ መንግስት ሆን ብሎ ህዝብ እርስ በራሱ በማጋጨት ኦሮሞ ከአማራ፣ ጉጂ ከገሪ ጋር፣ ቦረና ከገሪ ጋር፣ እስላም ከክርስቲያን ጋር የማጋጨትና ህዝብ እርስ በራሱ የተናከሰ በሱ ላይ ምንም አይነት ተቃውሞ እንዳይኖር የማድረግ አሰራር በጣም የተካነበት ነው የሚመስለው። ይሄ ደግሞ በጣም የታወቀ ነው። እነዚህ መሪነት ላይ ያሉ ሰዎች ከሚመጡበት አካባቢ በእንዲህ አይነት ተንኮል በጣም የታወቁ ናቸው እና እሱ ነገር ነው በሀገር ደረጃ ላይ ያንጸባረቀ ያሉት እና ኢትዮጵያ በአሁኑ ጊዜ አሳሳች የሆነ የመንግስት የመረጋጋት ሁኔታ ይታያል። ግን ትክክል ይሄ ሊሆን አይችልም። ምክንያቱም የዚህ መንግስት ህይወት የአንድ ቀን የጦሩ ማመጽ ነው። በቃ አንድ ቀን ጦሩ ባለው ቅሬታ ምክንያት መሰረቱ ጦር ስለሆነ ኃይል ስለሆነ ያ ጦር ለአንድ ቀን ቢያምጽ ከዛ ቀን በኋላ ይሄ መንግስት የለም ድራሽ ይጠፋል። እና ይሄ ሁሉ የተገነባው አርቲፊሻል ነው። ኃይለ ሥላሴም እንደዛ ተዋርዶ የሄደው ጦሩን በደንብ ማድረግ ኮንትሮል ወይ መቆጣጠር ስላልቻለ ነው። ቀስ በቀስ ነው የመጣው፣ ግን እሱም የጣለው መጨረሻ ላይ እና ይሄ መንግስትም ዞሮ በየእንትኑ የሚያደርገው ጭቆና ወይም የሚከተለው ፖሊሲ ራሱ ለምሳሌ መኮንኖች በሙሉ የበላይ መኮንኖችም ኦሮሞዎችን አስወግዶ ሌሎችም አማሮችን አስወግዶ በትግራይ ኦፊሰሮች ነው የሞላው ይባላል። እንደዛ ከሆነ በላይ መኮንኖች እና ከታች ያሉት መኮንኖች ወታደሮች መካከል ያለው ግንኙነት ተቋረጠ ማለት ነው። ጭንቅላት የተቋረጠ ጦር ምን ይሆናል ማለት ነው። እና ይሄ ራሱ እነሱ እንዲሰሙና ይሄን ነገር እንዲያርሙ አልፈልግም። ነገር ግን ቢያርሙትም ካሁን በኋላ እስከዚህ ድረስ እንትን ሊያገኝ ስለማይችል ከጦሩ በኩል ሊመጣ የሚችለው ግፊት ይህን መንግስት በአንድ ቀን ማሽከረጥ ነው። እሱ ደግሞ በጀነራሎችን አንትን መጀመር የለበትም። ካሁን በፊት እንዳየነው ተራ ስራ አለቃ አንድ ወታደር ወይ ሲግናል ኦፐሬተር እነሱ ናቸው ይህን የኢትዮጵያ እንትን ከዳር እስከ ዳር የሚያንቀሳቅሱ የነበረው እና የኢትዮጵያ ሁኔታ አቅጣጫ አልያዘም፣ አዝማሚያ አልያዘም። የትግራይ የቲፒኤልኤፍ እንትኑም ለወደፊቱ እኔ ባለኝነት የትግራይ ነፃነት ያውጃል ብዬ ነው የማምነው። ከዛ አይወጣም። እሱ ደግሞ የሚያስከትለው ራሱ ኮንሲኮንስ ይኖራል ወይ ደግሞ ይሄ ነገር እንዲሆን ኢትዮጵያ ውስጥ ምን አይነት ሁኔታ መኖር አለበት? ልክ የሶማሌላንድ ሲንድሮም ያየን እንደሆነ ሶማሊያ ውስጥ ሶማሊያ ተበታትና እንትን ባለችበት ጊዜ ሶማሌላንድ ሊቀባሎች አወጣች እና ተመልሶ መጥቶም የዛ ሶኮል አንድነት እንትኑ የሚያስከብር እንትን የሚል ኃይልም የለም። እንዲያውም የተረጋጋ ሀገር ያለው እዛ ሶማሌላንድ ነው አሁን ከሌላው አካባቢ እና እንደሱ አይነት ሁኔታ ሊፈጠር ይችላል። ሆን ብሎም እንዲሆን ማድረግ ይቻላል። ሌላው ሰው እርስ በራሱ የሚጋጭበት እና እንትን የሚልበት እንዲሁ በስልጣን ላይ ለመቆየት ብቻ ሳይሆን እንደዛ አይነት ሁኔታ በሚሆንበት ጊዜ ውልቅ ብሎ ለመውጣት አመቺ እንትን ሊሆን ይችላል። ግን ሌላው ከአንድ በጣም አዋቂ የሆነ ሰው ጋር ቀደም ስንነጋገር የነበረው ጥያቄ ደግሞ ምንድነው በተለይ በኦሮሞ በኩል አለ ትግራይም ሆነ ወይ የትግራይ መንግስትም ሆነ ወይ አማራው ወይ ሌሎችም ምን ያህል ነው
የኦሮሞ ህልውና ኦሮሞ ሲባል እንግዲህ ይህን ያህል ህዝብ ያለው ይህን ያህል አካባቢ ይህን ያህል ቅድም ያልከው ሪሶርስ ወይም ደግሞ ሀብት ያለው መካከል ቁጭ ብሎ የእሱ የበላይነት የሚረጋገጥበት ሁኔታ ግድ መፈጠር አለበት። ይሄ ዴሞክራሲ ካል ይሄ ነው እንትኑ ሰው በሙሉ እንዳለው እንትኑ ባለው ሪፕሬዘንቴሽን እንዲያገኝ ነው ማለት ነው። እና የኦሮሞ ሪፕሬዘንቴሽን ወይም ተወካይነት እዛ መንግስት ውስጥ በጣም ከፍተኛ ይሆናል ማለት ነው። አንድ የሆነች ኢትዮጵያ በአንድነት የምትካሄድ ትኖራለች ከተባለ ነገ ጠዋት እሺ በሱ መንገድ እንሄድ ከተባለ እንደ የኦሮሞ የበላይነት ተቀብሎ ለመኖር ዝግጁ ናቸው ወይ? እዚህ ይሄ ነው የእንትኑ የኢትዮጵያ እንትን በአንድ በኩል የሪያሊቲውን መቀበል አይፈልጉም። በሌላ በኩል ደግሞ እነሱ የበላይ ሆነው የመቆየት እንትናቸውን እንዲያካሄዱ ይፈልጋሉ። ቲፒኤልኤፍ እያደረገ ያለው ለ100-200 ዓመት ኢትዮጵያ ውስጥ ይደረግ ከነበረው የተለየ አይደለም። አንድ ማይኖሪቲ ሬጅም ድሮ የአማራ ነበር፣ አሁን ደግሞ የትግራይ ሌላውን ጨቆኖ ይዞ የማስተዳደርና የመግዛት ሀብቱም ደግሞ የመበዝበዝ እንትኑ ነው እንትን ያደረጋሉ። ስለዚህ ይሄ አያዋጣም። ዞሮ ዞሮ ወደ ጥፋት ነው የሚሆነው። አንድ ላይ ሆነን ኑር ከተባለ እንግዲህ ይቀበላሉ ወይ የሌላው እንትኑ ልዑልነት ነው የኦሮሞ የበላይነት በአስተዳደር ማለት ነው በዲሞክራሲ መንገድ ተቀብሎ ለመኖር ዝግጁ ናቸው ወይ? ይሄን ካልተቀበሉ ዲሞክራሲ የለም ማለት ነው። እሱ ከሌለ ደግሞ አገር ሊኖር አይችልም። እና በጣም ዝብርቅርቅ ያለ ሁኔታ ነው። አልጠራም። ከዛም በላይ የውጭ እጅ ይገባበታል። የአሜሪካኖች እዛ ውስጥ ገብተው እንደሚታየው በጣም የሚያሳዝነው ነገር ምንድን ነው? ብዙ ጊዜ የአሜሪካ ፖሊስ የሚመራው በአካባቢው ካሉት የቆንስላና ኤምባሲ ሰዎች ወይ ደግሞ ስለ አካባቢው ጥናት እንሰራለን የሚሉ ምሁራንና ጸሐፊዎች በሚያቀርቡት አስተያየትና በሚያፈልቁት ሀሳብ ነው። ሌላ የለውም። እና አሁን እስካለው ደረጃ ድረስ ደግሞ ያየን እንደሆነ እነዚህ ኢትዮፊልስ የሚባሉ ወይ ደግሞ የኢትዮጵያ ወዳጆች የሚባሉ ፈረንጆች እንግሊዝም ሆነ አሜሪካን፣ ጀርመን፣ ሌሎችም በሙሉ የሚደግፉት ይሄ የአማራ ሚት ነው። የኦሮሞ ህዝብ እንቅስቃሴ ስለማያደርግ አይደለም። ነገር ግን ያለው የፖሊሲ አወጣጥ እና የኦፒኒየን ፎርሜሽን ያየን እንደሆነ በአሜሪካን ህዝብና አስተዳደር ዘንድ እነዚህ ቅድም የጠቀስኳቸው ሰዎች ምሁራን፣ ጸሐፊዎች፣ የተለያዩ ኢትዮፊልስ የኢትዮጵያ ወዳጆች እነሱ በሚያፈልቁት ሀሳብ ስለሚመራ ነው። እና የኦሮሞ ሁኔታ ወይ የኦሮሞ እንቅስቃሴ ለውጥ እንዲያገኝ ተቀባይነት እንዲያገኝ በዚህ ደረጃ ላይ ሊደረግ የሚገባ እና መሆን ያለበት ነገር በጣም ሰፊና በጣም ከባድ ነው። የኦሮሞ ምሁራን በጣም ብዙ ናቸው። አሜሪካን ሀገር ብዙ አሉ። ኦሮሞ ስታዲስ አሶሲዬሽንም አለ። እነሱ ጽሁፉም በጣም ጥሩ የሆኑ ጽሁፎች ያዘጋጃል። አንዳንድ መጽሐፍቶችም በየጊዜው ይወጣሉ። እነ ኢብሳ ጉተማ እና እነ ቀበረ የጻፉት መጽሐፍ ለምሳሌ ስለ ኢትዮጵያ እንትን የሚለው በጣም ብዙ ሰው ነው የተማረበት። ሌላም እነዛም መቀጠል አለበት። እነ አሰፋ ጃለታ በየጊዜው ይጥራሉ ምን ይላሉ። ግን ከኦሮሞ ህዝብ ብዛትና ካለው ማግኒቲዩድ ጋር ሲታይ በቂ አይደለም እና የግድ የኢትዮጵያን እንትኑ እሱን ዲፊት ሊያደርግ የሚችል ወይ ደግሞ ኦቨርዌልም ሊያደርግ የሚችል ፍሮም ዲ ኦሮሞ እንትኑ ደግሞ መውጣት መቻል አለበት። ሰው ኦሮሞ የሚባል ህዝብ እንዳለ ማወቅ አለበት። ለእኔ የዛሬ ስንት ዓመት ነው የተገለጸልኝ በተለያዩ ሁኔታዎች። ብዙ ጓደኞችም አሉ። ለምሳሌ ኦሮሞ ብዙ ነው፣ ለምንድን ነው ቁጭ ያለው? ለምንድን ነው ዋይ ዱ ፒፕል ነው ሀብቱ ሳፈር እንደዚህ ሆኑ ምናምን ይላሉ። ውስጥ ገብተው ግን አያውቁትም። የምኒልክ የኮሎናይዜሽን ፕሮሰስ ሴትልመንት ፕሮሰስን የነፍጠኛዊ ነው የአካባቢ የሀገር ማቅናት የሚባለው ምን ያህል አፍኖ እንደያዘ ምን ያህል ለወደፊቱ እንቅስቃሴ እንደማይነሳ አድርጎ እንደያዘው መረዳት ቀላል አይደለም።
አንዳንድ ቦታዎች ያየን እንደሆነ እንደዛ አይነት ኮሎናይዜሽን ወይ የሴትለር እንትን ያልተካሄደበት እንደነ ኦጋዴን ለምሳሌ ያየን እንደሆነ ኦጋዴን ወታደር ብቻ ነው ሄዶ እንትን ያለው እንጂ ነፍጠኛ ሄዶ እዛ ገበሬ ሄዶ ከሌላ ቦታ መሬቱን ይዞ ሌላውን ጭሰኛ አድርጎ ማስተዳደር አልጀመረም። So it was just an imposed የሆነ ሚሊተሪ ሩል ነው። እሱን ማውጣትና ማባረር ቀላል ነው። ሌላው ግን በአስተሳሰብም በአኗኗርም በብዙ ነገር አብሮት ያለው እሱን ማቆምና እሱን ደግሞ ሪቨርስ አድርጎ መለወጥ በጣም ከባድ ነው እና ይሄ ነው በሚገባ እንትን ማድረግ አለብን ማጤንና መማር አለብን። መልካም ዶክተር ብሬ ተግባቢስ ለሰጡን ሰፋ ያለ ገለጻ ከልብ እናመሰግናለን። ዘርስትልኝ ለሰጣችን እድል